ፈታም ካለ ቀጥታ ሸሪያ ፍርድ ቤት አለ። የኒካህ ማስወረጃ መንገዶች በኢስላም 3 ናቸው። አንደኛው አጠላቅ የሚባለው ነው። ሁለተኛ አልኹሉዕ፣ ሶስተኛው አልፈስኽ ነው። ሁለቱ የሴቶች መብት ናቸው። አንዱ ነው የወንድ። አጠላቅ የሚለው የወንድ ሲሆን አልኹሉዕ እና አልፈስኽ ደግሞ የሴቶች ነው። ጠላቅ የሚለው የወንድ ምንድን ነው? አንድ ባል በሚስቱ ላይ ችግር ካገኘባት መክሯት፣ አስመክሯት ከተስተካከለች ሰየው፣ አልስተካከልም ካለችና ያ ጉዳይ የሚያለያይ ጉዳይ ከሆነ አብሮ ሊያኖራቸው የማይችል ችግር ከሆነ ፈትቼሻለሁ ብሎ ይናገራል። ኒካሑ ይወርዳል። ሁለተኛው አልኹሉዕ የሚባለው የሴቶች ደግሞ ምንድን ነው? ልክ በዚሁ አንጻር ባሏ ላይ ችግር አግኝታበት መክራው፣ አስመክራው ከተስተካከለ ሰየው፣ አልስተካከልም ካለ ደግሞ ፍታኝ ማለት መብት አላት። የመፍታት ግዴታም አለበት። ይሄ ኹሉዕ ይባላል። አልፈታም ካለስ ሶስተኛዋ የኒካህ ማስወረጃ መንገድ ትሄዳለች። ቀጥታ ሸሪዓ ፍርድ ቤት ትሄድና አልፈስኽ የሚባለውን የፍቺ ስርዓት ታስኬዳለች። ፈስኽ ማለት ባል ፍቺ ተጠይቆ ኹሉዕ ለማድረግ እምቢ ባለ ጊዜ በሸሪዓ ፍርድ ቤት ሄዳ የምታስወርድበት የኒካህ ማስወረጃ መንገድ አልፈስኽ ይባላል። ያንን ሄዳ ታስወርዳለች። እሷ መሄድ ካልቻለችስ በዚህ አካባቢ ሸሪዓ ፍርድ ቤት ከሌለ ለቤተሰቦቿ ወይም ለምታውቀው ለአንድ ሰው ውክልና ትሰጥና ያ ሰው ጉዳዩን ወደ ሸሪዓ ፍርድ ቤት ያነሳዋል። ወደ ሸሪዓ ፍርድ ቤት ቃዲ ኒካሑን ያወርደዋል። ያለውን ጉዳይ አንድ ብቻ ያጣራል። ገብቷቸዋል። ባሉን ያናግረዋል። ችግሩ እንዳለችው እውነት ከሆነ በቃ ኒካሑን አወርድላት ይለዋል፣ ይጠይቀዋል። አይ አላወርድም ካለ ቀጥታ ሸሪዓ ፍርድ ቤት እኛ ፈተንሻል የማለት ስልጣን ተሰጥቷቸዋል ከነቢዩ ሰለላሁ ዐለይሂ ወሰለም ዘንድ። ይሄ ነው መንገዱ። ሻይት 30 ሺህ ብር አምጪ ምናምን እያለው 5 ሳንቲም አትሰጭም። በእኔ ትዳር ስር እስካለች ድረስ የምትሰሪው ገንዘብ የእኔ ገንዘብ ነው ብሎ የሚያስብ ባል ካለ ስህተት ነው። ኢስላም እንደዚህ አልደነገገላችሁም። አንተና እንዳው ሰርተህ ልታስተዳድራት የሚገባው ጭራሽ 30 ሺህ ሪያል ላይ ያዝናል። 5 ሳንቲም እንዳትሰጧቸው እነዚህ ወንዶች 5 ሳንቲም። አላህ ስብሐነ ወተዓላ የሴት ልጅን ገንዘብ ወዳ ፈቅዳ ካልሰጠቻቸው በስተቀር እንዳትበሉ ብሎ ቃል በቃል ተናግሯል። ሱረት ኒሳ የመጀመሪያው ገጽ ላይ ምን ይላል? ወአቱ ኒሳ ሰዱቃቲሂነ ኒሕላ ፈኢን ጢብነ ለኩም ዐን ሸይኢን ሚንሁ ነፍሰን ፈኩሉሁ ሀኒአን መሪአ አለ። ሴቶችን የምህር ስጦታቸውን ስጧቸው አለ። ከውስጣቸው ደስ ብሏቸው ስጧቸው። ፈኢን ለኩም ዐን ሸይኢን ሚንሁ ነፍሰን፣ ከዚያ ከሰጣችኋቸው ስጦታ ወይንም ደግሞ ከራሳቸው ማንኛውም ገንዘብ ከሴቶች ወደውና ፈቅደው ከውስጣቸው ደስ ብሏቸው ከሰጧችሁ የዛኔ ብለዋል አላህ ሱብሓነሁ ወተዓላ። ወዳ ፈቅዳ ሳትሰጥህ አስገድደህ ብትቀበላት ኒካዬን ያወርድብኛል ብላ ፈርታ ብትሰጥህ የሐራም ገንዘብ ነው ይብላ። እንዳጠቃላይ የሴቶችን ገንዘብ ተጠንቀቁ። የሴት ገንዘብና የየቲም ገንዘብ በአንድ አይን ነው የሚታየው በኢስላም። የየቲምን ገንዘብ የበላ ሰው ቅጣቱ ጀሃነም ነው። የሴትንም ገንዘብ የበላ እንደዛ ነው። አላህ ስለ ሴቶች ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አላሁመ ኢኒ ኡሐርጁ ዐለይከ ሐቀ ضዒፈይን አልየቲም ወልመርአ አሉ። አምላክ አላህ ወይ የሁለት ደካሞችን ንብረት አሳልፎ በእነርሱ ንብረት ላይ የበላ የተጫወተ በእነርሱ ላይ በቃ ሐቃቸውን ያጎደለን ሰው ለአንተ አሳልፌ ሰጥቼዋለሁ ይላሉ። አንደኛ ሴት ልጅን፣ ሁለተኛ የቲምን አሉ። የየቲምን ገንዘብ የበላ ሰው እንዴት ነው ታዲያ እስላም የሚያየው ከተባለ በዚያው አንጻር ነው የታየው። የሴት ልጅን ገንዘብ ኢነ ለዚነ የእኩሉነ አምዋለ ልየታማ ዙልመን ኢነማ የእኩሉነ ፊ ቡጡኒሂም ናራ ወሰየስለውነ ሰዒራ አለ ሱረቱ ኒሳ ላይ። ኢነ ለዚነ የእኩሉነ አምዋለ ልየታማ ዙልመን፣ እነዚያ የየቲምን ገንዘብ በበደል አላግባብ የሚበሉ ሰዎች ኢነማ የእኩሉነ ፊ ቡጡኒሂም ናራ፣ እየበሉት ያለው ገንዘብ በሆዳቸው ውስጥ እሳትን ነው አለ። ወሰየስለውነ ሰዒራ፣ ወደፊትም ደግሞ ተቀጣጣይ የሆነችዋን እሳት ጀሃነምን ይገባታል ገና እያለ ተናግሯል። የሴት ልጅንም ገንዘብ የሚበላ ሰው ልክ በዚሁ ነው የሚታየው። ባል ሰርቶ ማስተዳደር ሚስቱን አለበት። ሲለያዩ ጊዜ እርሱ ከሆነ የፈታት እንዳሁን ካለው ንብረት ሊያካፍላት ይገባል፣ ሊሰጣት ይገባል። እርሱ 5 ሳንቲም መውሰድ አይችልም። ወሊልሙጠለቃት መታዑ ቢልማዕሩፍ ሐቀን ዐለል ሙተቂን፣ ለምትፈቷቸው ለተፈቱ ሴቶች ካላቸው ጸጋ በታወቀው መንገድ በመልካም አጠቅሟቸው፣ ስጧቸው ብሏል አላህ ሱብሓነሁ ወተዓላ። ከሰጣሃት ጌጣጌጥ መቀበልስ ትችላለህ ወይ? የእሷን መፍታት ብትፈልግ አትችልም። ወኢን አረድቱም እስትብዳለ ዘውጅን መካነ ዘውጅን ወአተይቱም ኢሕዳሁነ ቅንጣራን ፈላ ተእኹዙ ሚንሁ ሸይአ አተእኹዙነሁ ቡህታናን ወኢስመን ሙቢና ወከይፈ ተእኹዙነሁ ወቀድ አፍዳ ባዕዱኩም ኢላ ባዕድን ወአኸዝነ ሚንኩም ሚሳቀን ገሊዛ።
አላህ ምን አለ? አንዲትን ሴት ፈታችሁ ሌላን ሴት ማግባት ብትፈልጉ አደራ መጀመሪያ የምትፈቷትን ሴት የሰጣችኋትን ስጦታ ቅንጣት እንዳትቀሟት አለ። ገንዘብ ሊሆን ይችላል፣ ጌጣጌጥ ሊሆን ይችላል። ማንኛውንም ነገር ሸይአን ብሎ ነው የገለጸው። ማንም አንዲት ነገር እንዳትቀበሏት ብሏል። ጭራሽ ከእሷ ገንዘብ ትፈልጋላችሁ? ሲፈታት 50 ሺህ ብር 30 ሺህ ሪያል አምጪ፣ 5 ሳንቲም እንዳትሰጧቸው እና ሸሪዓ ፍርድ ቤት አንቺ መሄድ ካልቻልሽ ኢትዮጵያ የምታውቂው ካለ ከቤተሰብሽ አንድ ሰው ሸሪዓ ፍርድ ቤት ሄዶ ኒካህን ማስወረድ ይችላል። ለሰውየው 5 ሳንቲም መስጠት አይጠበቅብሽ።